ሰላም ጋይስ እንዴት ናችሁልኝ? ዛሬ በዚህ ቪዲዮ ላይ እንግዲህ አብዛኞቻችሁ ታውቁታላችሁ፣ ነገር ግን ለማታውቁ ሰዎች በምን አይነት መልኩ ቲክቶክ ኮይን ቲክቶክ ላይ መግዛት እንደምትችሉ አሳጋችኋለሁ። ኦልሬዲ ባላችሁ የማስተር ካርድ መግዛት ትችላላችሁ፣ ወይም ደግሞ ቪዛ ካርድ ካላችሁ መግዛት ትችላላችሁ። ስለዚህ ቀጥታ ወደ አገዛዙ እንሄዳለን። የሚያስፈልጋችሁ ነገር ምን እንደሆነ በዚህ ቪዲዮ ላይ አብረን የምናይ ይሆናል። እስከ መጨረሻው መከታተል እንዳትረሱ። ሰብስክራይብ ያላረጋችሁ ሰዎች ደግሞ ሰብስክራይብ ማድረግ እንዳትረሱ። ጥያቄ ካላችሁ ኮሜንት ሴክሽን ላይ ድሮፕ አድርጉልኝ። አሁን ቀጥታ ወደ ቪዲዮ። ኦኬ፣ የቲክቶክ ኮይን ለመግዛት የሚያስፈልጋችሁን ነገሮች እንዲሁም ደግሞ በምን አይነት መልኩ መግዛት እንደምትችሉ በዚህ ቪዲዮ ላይ እናያለን። እያሳየው የገዛው ነው ማሳያችሁ። ስለዚህ እስከ መጨረሻው መከታተል እንዳትረሱ። በመጀመሪያ ግን የሚያስፈልጋችሁን ነገር ልንገራችሁ። መጀመሪያ ክፍያ የምትፈጽሙበት ማስተር ካርድ ወይም ደግሞ ቪዛ ካርድ ያስፈልጋችኋል ማለት ነው። እነዚህን ማስተር ካርድ ወይም ደግሞ ቪዛ ካርዶች የምታገኙባቸውን የተለያዩ ቪዲዮ ሰርቻለሁ። ከነዛ ውስጥ አንዱ ባይቢት ነው። ስለዚህ ባይቢት ላይ ገብታችሁ ቨሪፋይ ከተደረጋችሁ በኋላ የራሳችሁን የካርድ ማግኘት ትችላላችሁ ማለት ነው። እንደምታዩት እዚህ ጋር ባይቢት ካርድ የሚል ኦፕሽን አለ። ስለዚህ የባይቢት ካርድ በቀላሉ እንዴት እንደምታገኙ ቪዲዮ ስለሰራው ቪዲዮ ሴክሽን ውስጥ ገብታችሁ ቼክ ማድረግ ትችላላችሁ። ባይቢት ካርድ ብቻ ሳይሆን ሌላም የካርድ ኦፕሽኖችን መጠቀም ትችላላችሁ። ለምሳሌ እኔ ከዚህ ባለፈ የምጠቀመው ካርድ ቢትኖብ ይባላል። ቢትኖብ ላይም ገብታችሁ በቀላሉ ቪዛ ካርድ ማግኘት ትችላላችሁ። ቢትኖብ ላይ ከገባችሁ በኋላ ካርድ ኦፕሽኗን ክሊክ ስታረጉ በቀላሉ ወደ ካርዳችሁ ይመራችኋል ማለት ነው። እንደምታዩት በቂ የሆነ ኢንፎርሜሽን እዚህ ጋር ማግኘት ትችላላችሁ። እዚህ ጋር አለ። ስለዚህ እዚህ ላይ ማግኘት ትችላላችሁ ማለት ነው። ሁለቱንም መንገድ በመጠቀም ካርድ ካወጣችሁ በኋላ የምትገበዩበትን ካርድ ካወጣችሁ በኋላ ቀጥታ ወደ ቲክቶክ እንገባለን ማለት ነው። ስለዚህ ቲክቶክ ላይ ትገባላችሁ። አክቹአሊ እኔ ይሄ የቲክቶክ አካውንቴ ነው። ቲክቶክ ሸጣለሁ። ምናልባት መግዛት የምትፈልጉ ሰዎች ካላችሁ ከ10,000 ጀምሮ ያሉ የቲክቶክ አካውንቶችን ከኔ ጋር መግዛት ትችላላችሁ ማለት ነው። ከዚህ በፊት ብዙ የሰራውበት ቲክቶክ ነው። እዚህ ላይ ኮይን መግዛት ከፈለኩኝ በምን አይነት መልኩ እንደምገዛ አሳያችኋለሁ። በመጀመሪያ 3 ትነካላችሁ። በመቀጠል ባላንስ የሚል ኦፕሽን ይመጣላችኋል። እዚህ ጋር ምናልባት እዚህ ጋር ባላንስ ኦፕሽን ካልመጣላችሁ ሴቲንግ ኤንድ ፕራይቬሲ ላይ ገብታችሁ እዚህ አካባቢ ፊት ለፊት አታጡትም ማለት ነው። ምናልባት ሴቲንጋችን የሚለያይ ከሆነ ጀስት ባላንስ የምትለዋን ብቻ ፈልጋችሁ ካገኛችሁ በቀላሉ ኮይኖችን መግዛት ትችላላችሁ ማለት ነው። ባላንስ የምትለዋን አንድ ጊዜ ክሊክ ታደርጋላችሁ። ክሊክ ካደረጋችሁ በኋላ ትንሽ ትጠብቃላችሁ ሎድ እስከሚያደርግ ድረስ። ያው እንደምታውቁት ማስተር ካርድ ወይም ደግሞ ቪዛ ካርድ በምታወጡበት ጊዜ ማስተር ካርዱ ላይ የሚጻፉ የካርድ ስም፣ የካርድ ቁጥርና የካርድ ሲቪቪ የሚባሉ ኮዶች አሉ። እነሱን ማወቅ ይኖርባችኋል። አሳያችኋለሁ። አክቹአሊ ገብቼ ላሳያችሁ፣ እዚሁ ቢትኖብ ላይ ገብቼ ላሳያችሁ። የሁሉም ተመሳሳይ ስለሆነ ማለት ነው። እዚህ ላይ ከገባችሁ እንደምታዩት ይሄ ባላንሴ ነው። ይሄ ማስተር ካርዱ ካርድ ነምበር ነው። ኤክስፓየርድ የሚያደርግበትም ቀን እንዲሁም ደግሞ ሲቪቪ የምትባል 3 ዲጂት ኮድ አለች ማለት ነው። ስለዚህ እነሱን ኢንፎርሜሽኖች ከማስተር ካርዳችሁ ወይም ደግሞ ከቪዛ ካርዳችሁ ላይ ማግኘት ትችላላችሁ። ቲክቶክ ላይ ባላንስ የምትለዋ ላይ ከገባችሁ በኋላ ቀጥታ የምትነኩት ጌት ኮይን የምትለዋን ትነካላችሁ። በእርግጠኝነት ደግሞ እናንተ በእርግጠኝነት ካርድ እንደሚኖራችሁ ተስፋ አደርጋለሁ። ምክንያቱም ሰብስክራይበር ከሆናችሁ ከዚህ በፊት ቪዲዮ ስለሰራሁላችሁ እዛ ላይ ገብታችሁ በእርግጠኝነት ሞስት ፕሮባብሊ በቢትኖብ ወይም ደግሞ በባይናንስ ካርድ ይኖራችኋል ብዬ አስዩም አደርጋለሁ። ጌት ኮይንን ከነካችሁ በኋላ ምንድነው የፔመንት ኦፕሽን ይጠይቃችኋል፣ ወይም ደግሞ ክፍያውን ወይም ደግሞ ኮይኑን የምትገዙበትን የክፍያ ኦፕሽን ይጠይቃችኋል። ነገር ግን እዚህ ጋር እንደምታዩት መግዛት የምትችሉትን የኮይን ብዛት እዚህ ጋር ትመርጣላችሁ ማለት ነው። እዚህ ጋር ስፔሲፋይድ የተደረጉ አሉ። እንደምታዩት 5 ኮይን $0.07 ነው። $1 ከረንትሊ ወደ 100 በፒቱፒ ላይ ገብቻ ሳይጋችኋለሁ። ፒቱፒ ትሬዲንግ ላይ ከረንትሊ 167 ወይም ደግሞ እስከ 168 ማግኘት ትችላላችሁ ማለት ነው። ስለዚህ ካልኩሌት ማድረግ ትችላላችሁ። 70 ኮይን መግዛት ከፈለጋችሁ ደግሞ which is $1 ነው። which is 70 ኮይን 160
168 ብር ብላችሁ አስዩ ማድረግ ትችላላችሁ። ስለዚህ አክቹአሊ 168 ብር 70 ኮይን መግዛት ትችላላችሁ ማለት ነው። ሶ በመጀመሪያ የምትፈልጉትን ኮይን ትመርጣላችሁ። ለምሳሌ እኔ የምመርጠው 70 ለ5 ኮይን ልምረጥ ለእናንተ ለማሳየት። በመቀጠል ሪቻርጅ የምትለውን ኦፕሽን ትነካላችሁ። ሪቻርጅ የምትለውን ኦፕሽን ከነካችሁ በኋላ እዚህ ጋር እንደምታዩት የምከፍሉበትን ኦፕሽን እዚህ ጋር ነው የሚያስመርጣችሁ ማለት ነው። እዚህ ጋር ምን ያህል መጠኑን ያሳያችኋል። 0.07 ዶላር እንደሆነ ኳንቲቲው ብዛቱ ምን ያህል እንደሆነ ያሳያችኋል። ለምሳሌ 2 ከገዛው የሚፈጀው አማውንት ኦፍ ዶላር እዚህ ጋር 0.14 ይሆናል ማለት ነው። ያው 2 ሲሆን በእጥፍ እየጨመረ ይመጣል ማለት ነው። በመቀጠል ምንድነው የምታደርጉት? ሞስት ፕሮባብሊ እዚህ ጋር የእናንተ የፔመንት ኦፕሽን ነው የሚኖረው። ስለዚህ እሱን ክሊክ ታደርጋላችሁ። እሱን ክሊክ ካደረጋችሁ በኋላ ነው እዚህ ጋር የምትከፍሉበትን ኢንፎርሜሽን ነው የምታስገቡት ማለት ነው። ስለዚህ እዚህ ጋር አድ ካርድ የምትል ኦፕሽን አንድ ጊዜ ክሊክ ታደርጋላችሁ። ክሊክ ካደረጋችሁ በኋላ ቅድም እንዳልኳችሁ አንድ ማስተር ካርድ ወይም ደግሞ ቪዛ ካርድ 3 ኢንፎርሜሽን ወይም 4 ኢንፎርሜሽን ይዛል። የመጀመሪያው የካርዱ ላይ ያለው ስም፣ የካርድ ነምበር እንዲሁም ደግሞ ኤክስፓየር የሚያደርግበት መንዝና ይር እንዲሁም ደግሞ ሴኩሪቲ ኮድ ወይም ደግሞ ሲቪቪ ምንላትን ይይዛል ማለት ነው። ስለዚህ እነዚህን ኦፕሽኖች በቀጥታ ከምን ላይ ማግኘት ትችላላችሁ? ከማስተር ካርድ ወይም ደግሞ ከቪዛ ካርዳችሁ ማግኘት ትችላላችሁ ማለት ነው። ስለዚህ እነዚህን ኢንፎርሜሽኖች ጀስት ቪው ካርድ ዲቴል ካላችሁት ቢትኖብ ላይ እንዲሁም ደግሞ እዚህ ጋር ባይቢት ላይ መታችሁ በእርግጠኝነት ታውቁታላችሁ። ሌላም ነገር ስለምትገዙበት የአይን ምልክቷን ስትነኩ ጠቅላላ ያለውን ኢንፎርሜሽን ያሳጋችኋል እዛ ላይ ማለት ነው። የአይን ምልክቷ ማለት ቺን ክሊክ ስታደርጉ ካርድ ነምበሩን፣ ሲቪቪ እንዲሁም ደግሞ ኤክስፓየር ዴቱን እዛው ላይ ማግኘት ትችላላችሁ። ስለዚህ እነዚህን ኢንፎርሜሽኖች ትሞላላችሁ። ከሞላችሁ በኋላ ሴቭ ካርድ የምትለዋን ከታች ያለችዋን ክሊክ ታደርጋላችሁ። ክሊክ ካደረጋችሁ በኋላ እንደምታዩት ኦልሬዲ እኔ ሴቭ የተደረገ 2 ካርዶች አሉኝ ማለት ነው። ስለዚህ እነሱን ካርዶች መጠቀም እችላለሁ ማለት ነው። ለአሁኑ ይሄኛውን ካርድ ተጠቀማለሁ። ይሄኛው ካርድ ማለት 7805 የባይቢቱ ካርድ ነው ማለት ነው። እዚህ ጋር እንደምታዩት የባይቢቱ ካርድ ነው ማለት ነው። ያኛው ካርድ መጨረሻው 6913 ነው የሚለው። ስለዚህ ይሄኛው የኔ የቪዛ ካርድ አይደለም ማለት ነው። ሞስት ፕሮባብሊ እዚህ ጋር በዲፎልት የሚቀመጥ ነው። ሶ ካርዱን ሴሌክት አደርጋለሁ። ካርዱን ሴሌክት ካረኩኝ በኋላ እዚህ ጋር አማውንቱን ልቀንሰው አንድ ላርገው 0.07 ማለት ነው። በመቀጠል ዋን ታፕ ባይ የምትለዋን አንድ ጊዜ ክሊክ በማደርግበት ጊዜ ፐርቼዝ እንዳረግ ያው ፊንገርፕሪንት ወይም ደግሞ ፓስወርድ ይጠይቃችኋል። እሱን ክሊክ ካረጋችሁ በኋላ ቀጥታ ኮይኑን ፕሮሰስ ካረገ በኋላ ፐርቼዝ ያደርጋል ማለት ነው። እንደምታዩት ፔመንት ሰክሰስፉል ይላል። እንዲሁም ደግሞ ከባይቢት እንደምታዩት እዚህ ጋር አውቶራይዜሽንስ ኦፍ 0.7 USDT at Google TikTok video was made on this date በዚህ ዴት ፔመንቱ እንደተፈጸመ ያሳያል ማለት ነው። ስለዚህ ከእንደገና 5 ኮይን ገዝቻለሁ ማለት ነው። ባክ ብዬ ላሳጋችሁ ያለኝን የኮይን አማውንት እንደምታዩት እዚህ ጋር 10 ኮይን አለኝ። አሁን የገዛሁት 5 አለ፣ ከዚህ በፊትም የገዛሁት 5 አለ ማለት ነው። ይሄንን ሪፍሬሽ ካረጋችሁት እንደምታዩት አፕዴት ያደርግላችኋል። ሶ በዚህ አይነት መልኩ በቀላሉ የቲክቶክ ኮይኖችን በራሳችሁ መንገድ መግዛት ትችላላችሁ። እስከ መጨረሻው ከተከታተላችሁኝ አንድ ቲፕ ልንገራችሁ። ምናልባት ቲክቶክ ኮይን ለመግዛት ከወሰናችሁ ጎግል ላይ ገብታችሁ ቲክቶክ ኮይን ብላችሁ ሰርች አድርጉ። ሞር ከአፕሊኬሽኑ ይልቅ ዌብሳይቱ ላይ ብትገዙ የ25% ቅናሽ ታገኛላችሁ። ቲክቶክ ኮይን ብላችሁ ሰርች ካረጋችሁ በኋላ ባይ ኤንድ ሪቻርጅ ኮይንስ ቱ ሴንድ ጊፍት የሚለውን አንድ ጊዜ ትነካላችሁ። ሎጊን ማድረግ ይጠበቅባችኋል። ሎጊን ካረጋችሁ በኋላ እዚህ ጋር እንደምታዩት ፕራይሱን ካያችሁት ቅድም ካየነው ፕራይስ በጣም የተሻለ ወይም ደግሞ 25% ቅናሽ ያለው የቲክቶክ ኮይኖችን እዚሁ ላይ ማግኘት ትችላላችሁ ማለት ነው። ሶ እንዴት ነው የምትገዙት? የምትፈልጉትን ያህል አማራጭ ሴሌክት አደርጋላችሁ። ከስተም የራሳችሁንም ራይት ማድረግ ትችላላችሁ። ሌትስ ሴይ 233 ከፈለኩኝ በዚህ አይነት መልኩ አስቀምጬ ካልኩሌት ያደርግልኛል ማለት ነው። ሶ የፈለጋችሁትን ሴሌክት ካደረጋችሁ በኋላ ባይ የምትለዋን ክሊክ ታደርጋላችሁ። በመቀጠል እንደምታዩት ይሄ ኦፕሽን ይመጣላችኋል። ከቅድሙ ጋር ተመሳሳይ ነው። እዚህ ጋር ክሬዲት ወይም ደግሞ ዴቢት ካርዳችሁን ኮኔክት ታደርጋላችሁ። በመቀጠል ቀጥታ ፔይ ናው ስትሉት ቀጥታ ይከፍልላችኋል። ይህንን ብትጠቀሙትን የሪኮመንድ አደርጋችኋለሁ። ምክንያቱም ምንም አይነት የሴኩሪቲ ኢሹ የለባቸውም። ምክንያቱም ኦፊሻል የቲክቶክ ዌብሳይት ነው። አፕሊኬሽኑ ላይ ከምትጠቀሙ ይልቅ እዚህ ላይ 25% ስለሚቀንስ እዚህ ላይ ግዙ። አይ ሆፕ ቪዲዮውን ኢንጆይ እንዳደረጋችሁት። ከተመቻችሁ ላይክ እንዲሁም ደግሞ ሰብስክራይብ ማድረግ እንዳትረሱ። ጥያቄ ካላችሁ ኮሜንት ሴክሽን ላይ ድሮፕ አድርጉልኝ። ምናልባት ቀጣይ ደግሞ ለእናንተ
ለእናንተ ብቻ ሳይሆን ለሌሎችም ሰዎች እንዴት ኮይን መላክ እንደምትችሉ ቪዲዮ እንድሰራላችሁ ከፈለጋችሁ ኮሜንት ሴክሽን ላይ አሳውቁኝ። በምን አይነት መልኩ ዩዘር ኔም ብቻ በመጠቀም ለሰዎች መላክ እንደምትችሉ አሳይጋችኋለሁ። ይሄ ስፔሻሊ ለእናንተ አሪፍ ነው። ምክንያቱም ኮይን መሸጥ ከፈለጋችሁ ወይም ደግሞ ወደዛ ቢዝነስ መግባት ከፈለጋችሁ ኮይን ሽያጭ በቀላሉ እንዴት እንደምትሸጡ በቀላሉ በኔክስት ቪዲዮ የማሳያችሁ ይሆናል ማለት ነው። ሞር ሲምፕል የሆኑ ሜቶዶችንም ኔክስት ቪዲዮ ላይ እናያለን። ጥያቄያችሁን ኮሜንት ሴክሽን ላይ ድሮፕ አድርጉልኝ። ቀጣይ ቪዲዮ ላይ እስከምንገናኝ ለአሁኑ በዚህ ሰናበታችኋለሁ። ቻው።